ለሚስቶች የሚሰጥ ምክር ፓርት 6 አልጋ ላይ በመሟሟቅ ደረጃ ወይም መሃል ላይ ለፍስፍስ ሲሆንብሽ ወይም ቶሎ ሲጨርስብሽ አንቺ እርካታ ደረጃ ሳትደርሺ የሆነ ነገር ከሆነብሽ አልጋ ላይ አይደለም የምትናገሪው፣ ስሜታዊ ሆነሽ አይደለም የምትናገሪው፣ ክፉ ባለው ቃላት ወይም ስድብ በተሞላበት ንቀት በተሞላበት ነገር አይደለም የምትናገሪው። እሱ ፈልጎ ያመጣው ነገር ስላልሆነ ማለፍ መቻል አለብሽ። ከዛ በኋላ በተረጋጋ ሁኔታ ራት አዘጋጅተሽ ስሜቱን በማይጎዳ ጭንቀት በሌለበት የግንኙነት ጊዜ እሱ ራሱ ሽምቅቅ ብሎ በሚቀመጥበት ጊዜ ሳይሆን ረጋ ባለ ሁኔታ ላይ ቁጭ አድርገሽ ግንኙነት ላይ እንደዚህ ችግር እያየው ነው፣ አንተ ራስህ የምታስተውለው ከሆነ አላቅም፣ ግን እንዲህ የሆንክብኝ ነው፣ ከድሮ በእንደዚህ አይነት ነገር ቀንሰህብኛል፣ ከድሮ እንደዚህ አይነት ነገር እየተፈጠነ ነው፣ ስለዚህ ችግር ያለ ይመስለኛል እና ሕክምና ብናደርግ መልካም ይመስለኛል ብለሽ ብታናግሪው እሱም ማለት ነው ነገሮችን ለማስተካከል ሞራልና ድፍረት ይኖራል። ስለዚህ ስንፈተ ወሲብ ያለው ባል ያላችሁ ሚስቶች ለንግግራችሁ ጊዜና ሁኔታና አይነት በደንብ ተጠንቀቁ። እና ማንኛውም ስንፈተ ወሲብ ካለባቸው ደግሞ ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መጥቶ መታከም ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሁል ጊዜ ክፍት ነው።